ሰላም ሰላም የኢትዮ ሀሁ አካዳሚ ተማሪዎች እንዴት አላችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት በየፊደላቸው መጀመሪያ ላይ የተመሰረቱ ባለ ሶስት ፊደል ቃላት ምስረታዎችን ነው። ቀለል ያሉ ናቸው። እናንተም በደንብ እየተረዳችሁ በደብተር በወረቀት እየጻፋችሁ አብራችሁን ተከታተሉ። እስከ መጨረሻው ቪዲዮ ማየታችሁን አትርሱ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ እንዲሁም ቤተሰብ የሆናችሁ ላይክ በማድረግ ጀምሩ። በተጨማሪም ደግሞ በግል መማር የምትፈልጉ በአጭር ጊዜ ማንበብ መጻፍ የምትፈልጉ ከታች ባስቀመጥኩላችሁ ስልክ ቁጥር በኢሞ በዋትሳፕ እና በቴሌግራም ብታናግሩኝ በአጭር ጊዜ ውስጥ ውጤታማ አደርጋችኋለሁ። እናንተ በተመቻችሁ ትርፍ ሰዓት ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 6 ሰዓት ድረስ ላስተምራችሁ ዝግጁ ነኝ። እናንተ የሚመቻችሁን ሰዓት አመቻችታችሁ ከስራ ሰዓት ውጭ ባለው እንማማራለን ማለት ነው። ስለዚህ መደወልና ማናገር ነው የሚጠበቅባችሁ ማለት ነው። ወደ ትምህርታችን ስንመለስ መጀመሪያ ፊደሎቹን እንጠራቸዋለን። በመጀመሪያ ያሉትን ፊደሎች መጀመሪያ ያለው ፊደል ማን ነው? ደ ደ ጀ ገ ጨ እና ፈ ናቸው። እስቲ ደግሞ ከመጨረሻው ወደ ኋላ እንመለስ። ፈ ጨ ገ ጀ ደ ይህንን ይመስላል። አሁን ደግሞ በእያንዳንዳቸው ያሉትን ቃላት ምስረታዎች ደግሞ እያየን እንመጣለን። በደ ቤተሰብ የተመሰረቱ ቃላት ምስረታዎችን ስናይ መጀመሪያ ምን ይላል? ደመቀ። አንድ ላይ ደመቀ። በጣም አሪፍ። በመቀጠል ደረጀ ደረጀ። በጣም አሪፍ። በመቀጠል ደበበ ደበበ ይላል። በጣም አሪፍ። በመቀጠል ደስታ ደስታ ይላል። በጣም አሪፍ። በመቀጠል ደቡብ ደቡብ። በጣም አሪፍ። በደ ቤተሰብ ያሉ ቃላት ምስረታዎች ይህንን ይመስላል ማለት ነው። በመቀጠል ደግሞ በጀ ቤተሰብ ደግሞ ያሉትን ነው ማሳያችሁ። ከመጀመሪያው ስንጀምር በጀ ጀመረ ጀመረ። በጣም አሪፍ። በመቀጠል ጀበና ጀበና። በጣም አሪፍ። በመቀጠል ጀግና ጀግና። በጣም ቆንጆ። በመቀጠል ጀርባ ጀርባ። በጣም አሪፍ። በመቀጠል ጀዘበ ጀዘበ። በጣም አሪፍ። እንግዲህ ጀዘበ ስንል ደነዘዘ፣ አእምሮው ፈዘዘ እንደማለት ነው። ከዛ አንጻር ነው ማየት ያለባችሁ። ጀዘበ። በጣም አሪፍ። በጀ ቤተሰብ ያሉት ደግሞ ይሄንን ይመስላሉ ማለት ነው። በመቀጠል ደግሞ በገ ቤተሰብ ደግሞ ያሉትን እያየን እንሄዳለን። መጀመሪያ ምን ይላል? ገበሬ ገበሬ። በጣም አሪፍ። በመቀጠል ገበያ ገበያ። በጣም ቆንጆ። በመቀጠል ገመድ ገመድ። በጣም አሪፍ። በመቀጠል ገጠር ገጠር። በጣም አሪፍ። ከዛ በመቀጠል ገደል ገደል። እንግዲህ በገ ቤተሰብ ደግሞ ያሉት ቃላት ምስረታዎቹ ይሄንን ይመስላሉ ማለት ነው። በመቀጠል ደግሞ በጨ ቤተሰብ ደግሞ ያሉትን እንዲሁ እየጠራን እንሄዳለን። መጀመሪያ ምን ይላል? ጨረቃ 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 ይላል። በመቀጠል ጨዋታ ጨዋታ ይላል። በጣም አሪፍ። በመቀጠል ጨለማ ጨለማ ይላል። በጣም አሪፍ። በመቀጠል ጨረታ ጨረታ ይላል። በጣም አሪፍ። በመቀጠል ጨፈረ ጨፈረ ይላል። በጣም ቆንጆ። እነዚህ በጨ ቤተሰብ ያሉ ቃላት ምስረታዎች ናቸው። በመቀጠል ደግሞ በፈ ቤተሰብ ደግሞ ያሉትን እንዲሁ እየጠራን እንሄዳለን ማለት ነው። ፈ ቤተሰብ መጀመሪያ ምን ይላል? ፈለቀ ፈለቀ ይላል። በጣም አሪፍ። በመቀጠል ፈጠነ ፈጠነ ይላል። በጣም አሪፍ። በመቀጠል ፈረመ ፈረመ ይላል። በጣም አሪፍ። በመቀጠል ፈተና ፈተና ይላል። በጣም ቆንጆ። በመጨረሻ ደግሞ ምን ይላል? ፈቃዱ ፈቃዱ። በጣም አሪፍ። እንግዲህ ይሄንን ይመስላሉ ማለት ነው። አንድ ዙር ደግሞ ፈጠን እያደረኩ እያነበብኩላችሁ እሄዳለሁ ማለት ነው።
እሺ ፈጠን እያረኩ እያንዳንዱን ላንብብላችሁ። መጀመሪያ ምን ይላል? በደ ቤተሰብ ያሉት ደመቀ፣ ደመቀ፣ ደረጀ፣ ደረጀ፣ ደበበ፣ ደበበ፣ ደስታ፣ ደስታ፣ ደቡብ፣ ደቡብ። እንግዲህ በደ ቤተሰብ ያሉት ይህንን ይመስላሉ። በጀ ደግሞ ጀመረ፣ ጀመረ፣ ጀበና፣ ጀበና፣ ጀግና፣ ጀግና፣ ጀርባ፣ ጀርባ፣ ጀዘበ፣ ጀዘበ። በመቀጠል በገ ደግሞ ገበሬ፣ ገበሬ፣ ገበያ፣ ገበያ፣ ገመድ፣ ገመድ፣ ገጠር፣ ገጠር፣ ገደል፣ ገደል። እሺ በጨ ደግሞ ስንመጣ ጨረቃ፣ ጨረቃ፣ ጨዋታ፣ ጨዋታ፣ ጨለማ፣ ጨለማ፣ ጨረታ፣ ጨረታ፣ ጨፈረ፣ ጨፈረ። እነዚህ ደግሞ በጨ ያሉ ናቸው። በመቀጠል ደግሞ በፈ ደግሞ ያሉትን እስቲ እየጠራ እንሄዳለን። በፈ ምን ይላል? ፈለቀ፣ ፈለቀ፣ ፈጠነ፣ ፈጠነ፣ ፈረመ፣ ፈረመ፣ ፈተና፣ ፈተና፣ ፈቃዱ፣ ፈቃዱ። እንግዲህ እነዚህን ይመስላሉ ማለት ነው። ፈጠን እያረኩኝ ደግሜላችኋለሁ። በመቀጠል ደግሞ እየቀላቀልን እያነበብናቸው እንሄዳለን። አሁንም በደንብ በትኩረት ተከታተሉ። መጀመሪያ ምን ይላል? ደመቀ፣ ጀመረ፣ ገበሬ፣ ጨረቃ፣ ፈለቀ። እንግዲህ እነዚህ በላይ ባሉ በመጀመሪያው መስመር ባሉ የተመሰረቱ ቃላት ምስረታ እየቀላቀልን ደግሞ እያነበብናቸው እንሄዳለን። በመቀጠል ደግሞ ሁለተኛ ላይ ደረጀ፣ ጀበና፣ ገበያ፣ ጨዋታ፣ ፈጠነ። እነዚህ ደግሞ በሁለተኛው መስመር ያሉ እንዲሁ ቃላት ምስረታዎች ናቸው። በሶስተኛ ደግሞ ያሉትን እስቲ የጠራናቸው እንሂድ። ደበበ፣ ጀግና፣ ገመድ፣ ጨለማ፣ ፈረመ። በጣም አሪፍ፣ በጣም ቆንጆ። በመቀጠል ደግሞ በደ ቤተሰብ አሁንም ደስታ በሚለው ደስታ፣ ጀርባ፣ ገጠር፣ ጨረታ፣ ፈተና። በጣም ቆንጆ። በመቀጠል ደግሞ መጨረሻ ላይ ደቡብ፣ ጀዘበ፣ ገደል፣ ጨፈረ፣ ፈቃዱ። አያችሁ እነዚህን ይመስላሉ ማለት ነው። እኔ በጣም በቀለል ባለ ለእናንተ ትረዱታላችሁ ወይም ይገባቸዋል ብዬ ባሰብኩት ነው ቀለል ባሉ በመጀመሪያ ፊደሎች ለመስራት የሞከርኩኝ። እናንተም እንግዲህ ብዙ ነገር እንደተጠቀማችሁ ብዙ ነገር እንደቻላችሁ በራሳችሁም እየተማራችሁ እንደሆነ በጣም እርግጠኛ ነኝ። እኔም ደግሞ ይበልጥ በጣም አግዛችኋለሁ ማለት ነው። እናንተ በኢሞ፣ በዋትስአፕ፣ በቴሌግራም ብታናግሩኝ ብዙ ማስተምራቸው ልጆች አሉ። ብዙ የአማርኛ ማንበብ መጻፍ የተቸገራችሁ አላችሁ። እኔ ጋር ብትመጡ በአጭር ጊዜ ውስጥ በሁለት ወር ባልሞላ ውስጥ ጥሩ ውጤት አምጥታችሁ ራሳችሁን ትለውጣላችሁ ማለት ነው። በቀጣይ ደግሞ በሌላ በአዲስ ቪዲዮ እንገናኛለን። እስከዛው ሰላም ቆዩ።